አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዩቲዩብ ቻናል ቤተሰቦች ዛሬ ደግሞ በሌላ ነብይ ታሪክ መጥተናል። በድሮ ዘመን አላህ ሱብሓነሁ ወተዓላ ነይነዋ ወደ ተባለች ምድር ዩኑስ የተባለን ሰው በነብይነት ይልከዋል። ዩኑስም አላህ እሱን ነብይ አድርጎ ስለመረጠው በጣም ተደስቶ ተልእኮውን መፈጸም ይጀምራል። ምንም እንኳን ዩኑስ ያለ እረፍት የነይነዋን ህዝቦች ወደ አላህ ቢጣራም ለጥሪው ምላሽ የሰጠ አንድም ፍጥረት አላገኘም። ዩኑስ ተስፋ ቆረጠ። የህዝቡን አመጽና እንቢተኝነት ሲመለከት የነይነዋን ምድር ትቶ ወደማያውቅበት ሀገር ለመሄድ ወሰነ። ነገር ግን የአላህን ፍቃድ አልጠየቀም ነበር። እንዲሁ በብስጭት ነበር ዩኑስ ሀገሩን ሊለቅ የወሰነው። ዩኑስም በማግስቱ ባህር ዳርቻ በመሄድ መርከብ ጠብቆ መርከቢቱ የትም ትሂድ የት ብቻ መርከቢቱ ወደምትሄድበት ሊሄድ ሂሳብ ከፍሎ ተሳፈረ። ሰዓቱ ፀሐይ ልትጠልቅ ጀንበርን በመሰነባበት ላይ ነበረች። ጨለማው ምድርን ሊሸፍን ዝግጅት ላይ ነው። ይህን ጊዜ ዩኑስንና በርካታ ተሳፋሪዎችን የጫነችው መርከብ በጨለማ ባህሩን እየሰነጠቀች መጓዝ ጀመረች። ሁሉም ነገር በመርከቢቷ ረግቷል። ሰላምና ጸጥታም እጅጉን ሰፍኗል። በዚህ ሁኔታ ላይ ሳሉ መርከቢቷ ብዙ ከተጓዘች በኋላ ባልታሰበ መልኩ በድቅድቅ ጨለማ መርከቢቷን ከየት እንደመጣ ያልታወቀ ማዕበል ከየአቅጣጫው ያናውጣት ጀመር። ሁሉም ግራ ተጋባ። የመርከቧ ሰራተኞች ሁኔታውን ሊያረጋጉ ቢሞክሩም ምንም ሊረጋጋ ባለመቻሉ የመርከቧ ክብደት እንዲቀንስ እያንዳንዱ ሰው የጫነውን ጭነት ከመርከቧ እንዲጥል አዘዙ። ምንም እንኳ ተሳፋሪው ሁሉ የያዘውን ዕቃ ወደ ባህሩ ቢወረውርም የመርከቢቷ መናወጥ ሊቆም አልቻለም። በመጨረሻም መርከቧ ላይ ያሉት ተሳፋሪዎች እዚህ መካከላችን አንድ ከአሳዳሪው ያመለጠ ባሪያ አለ ማለት ነው፣ ስለዚህ ያን ወንጀለኛ ለማወቅ ዕጣ እንጣል በማለት ተስማሙ። ዕጣውም ተጀመረ። ወረቀቱ ሲከፈት ዩኑስ የሚል ስም ወጣ። ዳግም ዕጣ ጣሉ። አሁንም ዩኑስ የሚል ስም ወጣ። ለሶስተኛ ጊዜም ሲጥሉ የዩኑስ ስም ወጣ። ያን ጊዜ ዩኑስ ራሱን ከመርከቢቱ ሲወረውር አንድ አሳ ነባሪ አፉን ከፍቶ ጎረሰውና ወደ ባህሩ ዝቅተኛ ክፍል ይዞት ወረደ። አላህም አሳ ነባሪውን አንድም አጥንት እንዳትሰብር አንድም ስጋ እንዳታኘክ አለው። ዩኑስም በአሳ ነባሪው ጎሮሮ ተሽሎክልኮ ሆዱ ላይ እንዳረፈም ያን አሳ ነባሪ ራሱ ሌላ አሳ ነባሪ ዋጠው። ዩኑስም ራሱን የአሳ ነባሪ ሆድ ውስጥ ሲያገኝ የሞተ መስሎት ነበር። ድንገት እግሩን ሲያንቀሳቅስ በህይወት እንዳለ ተረድቶ መዘከር ጀመረ። አስቡ፣ ሌሊት ነው። በዛ ላይ ዩኑስ አሳ ነባሪ ሆድ ውስጥ ነው። በዛ ላይ ዩኑስን የዋጠው አሳ ነባሪ ራሱ ሌላ አሳ ነባሪ ሆድ ውስጥ ገብቷል። ጨለማ ላይ ጨለማ ተደራርቧል። ዩኑስ እዛው በአሳ ነባሪዎቹ ሆድ ውስጥ ሆኖ የሆነ ጫጫታ ይሰማል። እናም በልቡ የምን ጫጫታ ነው የምሰማው እያለ ሲያሰላስል አላህም የባህር ውስጥ ፍጥረታት ለኔ የሚያደርጉት ውዳሴ ነው ብሎ ወህይ አወረደለት። ያን ጊዜ ዩኑስም ላኢላሃ ኢላላህ ኢላ አንተ ሱብሃነከ ኢኒ ኩንቱ ሚነ ዛሊሚን፣ ከአንተ በቀር ሌላ አምላክ የለም፣ ጥራት ይገባ፣ እኔ በእርግጥ ከበዳዮቹ ነበርኩ ሲል ወደ አላህ ተጠራ። ዩኑስ እንዲህ ሲል ከሰባት ሰማያት በላይ ያሉ መላእክት ይህን ጥሪ ሰምተው አላህን እንዲህ አሉት፣ ያ አላህ አንድ የሚታወቅ ደካማ ድምፅ ከሩቅ ቦታ ይሰማናል። አላህም እሱ እኮ ዩኑስ ነው፣ አምጾኝ በአሳ ነባሪ ሆድ ውስጥ አስሬው ነው አላቸው። መላእክቱም እንዴ ያ ቀንና ማታ መልካም ስራዎቹ ወደ ሰማይ የሚወጡለት ዩኑስ ብለው ሲጠይቁት አላህም አዎን አላቸው። ያን ጊዜ መላእክቱ ለዩኑስ አማላጭ ሆኑለትና ዩኑስን የዋጠው አሳ ነባሪ ከአንድ ደሴት ዳርቻ ሄዶ በአላህ ትዕዛዝ ዩኑስን ተፋው። ዩኑስ ከአሳ ነባሪው ሆድ ወጥቶ ሲወድቅ የአሳ ነባሪው የሆዱ ሙቀት ዩኑስን እጅጉን አሞቅሙቆት ስለነበር ዝንቦች ይረባረቡበት ጀመር። ያን ጊዜ አላህ የዱባ ቅጠልን ዩኑስ በተኛበት ቦታ አበቀለለት። አላህም ዩኑስ እዛው ሳለ ተውበቱን እንደተቀበለው ወህይ ያወረደለትና
ወደ ህዝቡ እንዲመለስ አዘዘው። እሺ አሁን አንዴ ወደ ኋላ ልመልሳችሁ ነው። አንድም ሰው እንዳይቀር ግር ብላችሁ ነው። ዩኑስ መጀመሪያ ህዝቡን ትቶ ሲወጣ አላህ በእነዚያ ህዝብ ላይ ከባድ ቅጣትን አምጥቶ አንዣበበባቸው። ሰማዩ ጠቁሯል። ብቻ ከባድ ቅጣት እንዳመጣባቸው ታውቋቸዋል። ዩኑስን ማስተባበላቸውን በጣሙን ጸጽቷቸዋል። አሁን ሁሉም ጥፋቱን አምኖ የሐዘን ልብስ ለበሰ። ላሞችን ከጥጃዎቻቸው ለይተው፣ በጎችንና ፍየሎችን ከግልገሎቻቸው ለይተው፣ ግመሎችንም ከግልገሎቻቸው ለይተው፣ ህፃናት ልጆችንም ከእናቶቻቸው ለይተው ሁሉም ብለው ሲጮሁ አላህ ያዝንልናል በሚል ሜዳ ላይ ወጥተው እያሉ አላህን በጸጸት እንባ ለመኑት። አላህም ተውበታቸውን ተቀብሎ ያመጣባቸውን መቅስፈት መለሰላቸው። ከዚያም ያ የጠፋውን ነብያቸውን ይቅርታ ሊጠይቁት በጉጉት ይጠባበቁት ጀመር። እሺ አሁን ወደ ቅድሙ ቦታ ነው፣ አንድም ሰው እንዳይቀር ዩኑስን አጅበን እንመጣለን። ከዚያም ዩኑስ እዛች የዱባ ቅጠል ስር ሆኖ ካገገመ በኋላ የቀድሞ ህዝቡ ወደሚገኝበት የነይነዋ ምድር ዳግም ዳዋ ለማድረግ ጉዞ ጀመረ። ዩኑስም ልክ ነይነዋ ከተማ ውስጥ ሲገባ ከ100,000 በላይ ህዝብ ተገልብጦ በመውጣት ደማቅ አቀባበል አደረጉለት። በህዝቡ መለወጥ በጣም ተገረመ። እነሱም የተከሰተውን ሁሉ በዝርዝር ነግረውት ይቅርታም ጠየቁት። እሱም ስላሳለፋቸው አሰቃቂ ጊዜያት አወጋላቸው። ከዚያ በኋላ የዩኑስን ትምህርት እየተቀበሉ ለረጅም ዓመታት በሰላም ከኖሩ በኋላ ዩኑስ ይህ ነው ተብሎ በማይታወቅ እድሜው ይህችን አስቸጋሪ ዓለም በሞት ተገላገለ። የአላህ ሰላምና እዝነት በዩኑስ ላይ ይሁን።